የሰው ልጅ እግዚአብሔር ሲፈጥረው ሁለት ትልቁም ነገሮች ሰጥቶታል። ሰማይና ምድር የተያያዙበት ፍጥረት ሰው ብቻ ነው። አንድ ሕፃን ሲወለድ 7 ቀዳዳዎች ጭንቅላቱ ላይ አሉ። ከ1 እስከ 2.5 ፔታባይትስ እኮ ነው የሚይዘው ጭንቅላት። አንስታይን ስፔሻል ሎ ኦፍ ሪሌቲቪቲ ያገኘው እኮ ልዩ አንጻራዊ ህግ በህልሙ አይቶ ነው። የሰው ልጅ ራስ ላይ የተቀመጡ 7 ነገሮች አሉ። 7ቱ ሲስማሙ ሰው ሙት ማንሳት ይችላል። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። በዚህ መልኩ ደግሞ ከሰው ሰራሹ አልፋ እግዚአብሔር የሰራው ደግሞ በጣም ይበልጣል። አንጎል በጣም ቀልጣፋ ነው። እንደምታውቁ በሰከንድ ውስጥ በቅጽበት ውስጥ በሚሊዮን የሚቆጠሩ ሲግናልስ አሉት። ኤአይ እንደምናውቀው ግን በዚህ ደረጃ ሊመስለው ይችላል ወይ ብለን ካነጻጸርን በጣም አስቸጋሪ ነው። በፍጥነት ደረጃ ካየሽው ኤአይ ሊያሸንፍ ይችላል። ግን አንጎል ቅድም እንዳልነው በትይዩ ወደ 100 ትሪሊየን ግንኙነት ያደርጋል። ስፒድ ቢበልጠው ይህን ያህል ግንኙነት ማድረግ ግን የሰው ልጅ ጭንቅላት ምን ያህል የከበረ መሆኑን ያሳያል። በሙከራ ደረጃ ካየሽው የሰው አንጎል እኔ በጣም ትልቅ ክብር ሰጠዋለሁ። ሚሊየንስ ምሳሌ አይፈልግም ለማለት ነው፣ አናሊሲስ ለማድረግ ነው ማለት። ስለዚህ አምላክ የሰራው በጣም ጥሩ ነው። ለምሳሌ አንስታይን ስፔሻል ሎ ኦፍ ሪሌቲቪቲ ያገኘው እኮ ልዩ አንጻራዊ ህግ በህልሙ አይቶ ነው። ዲኤንኤ ስትራንዱ ይሄ መሰላሉ የተገኘው በህልም ነው። ኤልያስ ሆይ የልብስ ስፌት መኪና ማሽን ያገኘው በህልሙ ነው። ፔሪዮዲክ ቴብል ዲሚትሪ ሜንዴሌቭ ያገኘው በህልሙ ነው። ስትራክቸሩ ኤአይ በዚህ ደረጃ ያገኘው። ሰው ግን ነፍስ ስላለችው ከሰማያዊው ነገር ትንሽ ረቂቅ ነገር ትንሽ ተንፈስ ሲባልበት ረቂቅ አዲስ ነገር ያስገኛል፣ ግኝትን ያስገኛል። እና ይሄ ነው። ሌላው ሰው ራሱን እያደሰ ይኖራል፣ እየታደሰ ይኖራል። ኤአይ ግን ጠጋኝ ይፈልጋል። ሴሉ አንዴ ከተበላሸ ራሱን ሊያክም አይችልም። እኔ ለዚህ ነው የሰው የከበረ ጭንቅላት ላይ ቺፕስ መቀመጥ ማለት ሌላ ብጥብ ኬዎስ መፍጠር። አቅም እንፍጠር ይላሉ፣ የሰውን አቅም ከፍ እናድርግ ይላሉ። ግን ቢያንስ እኮ ከ1 እስከ 2.5 ፔታባይትስ እኮ ነው የሚይዘው ጭንቅላት። ማለትም ከ1 ሚሊዮን እስከ 2.5 ሚሊዮን ጊጋባይት ሜሞሪ እኮ ነው ያለን። በስፒድ ቢበልጠውም ግን በዚህ መልኩ ደግሞ ከሰው ሰራሹ አልፋ እግዚአብሔር የሰራው ደግሞ በጣም ይበልጣል። እና በዚህ ደረጃ እንግዲህ የሰውን ጭንቅላት ካወዳደር ነው ይበቃል። የተሰጠንን ይህን የሚያህል የከበረ ነገር ሳንጠቀምበት ማለፍ በጣም ትልቅ ጉዳይ ነው እና ያስጠይቃል። ሰማይና ምድር የተያያዙበት ፍጥረት ሰው ብቻ ነው። መላእክት ብታያቸው ሰማያውያን ናቸው። እንስሳት አራዊት ብታይ ምድራውያን ናቸው። ሰው ግን ሰማያዊና ምድራዊ ብቸኛ ፍጡር ነው። ሰው ሰማይና ምድር ላይሽ ላይ መኖር አለበት። እኔ ዝንጀሮ አይደለም፣ ከዝንጀሮ አልመጣም። እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነው። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። ይሄ ምድራዊ ኮተቱ የምትዩ ቤት፣ መኪና፣ ምንትስ፣ ግብጥር፣ ልጆቼ እንድል ይሄ ሌላ ጉዳይ ነው። ሰው ማለት ትርጉሙ የሚገባሽ እዚህ ደረጃ ላይ ስትደርሽ ነው። አሊያ ደም ተፍተሽ ነው ገንዘብ የምታገኝ፣ ልፋት ነው። የሰው ልጅ እግዚአብሔር ሲፈጥረው ሁለት ትልቁም ነገሮች ሰጥቶታል። ቀኝ አንጎልም ግራ አንጎልም። ግራው የተለየ ነው፣ ቀኙ የአንጎል ክፍላችን የተለየ ነው። ግራ በአመክንዮ ከሆነ ይተነትናል። አንቺ ብሬን ለምሳሌ ይተነትን ይችላል፣ ሂሳብ ያስባል፣ ቀመር ዝርዝር ነው፣ በቃ ዝርዝር ነገር ላይ ያተኩራል። ቀኙ ግን ፓተርን ጠቅለል አድርጎ ነው የሚያየው እንጂ አናሊሲስ አይሰራም። እንደዚህ ከመተንተን ይልቅ ከሎጂክ ይልቅ ማስተዋል ይፈልጋል። ሞር ቅድስናዊ ነገር ነው የሚመቸው። ሁለቱም የራሳቸው ጥቅም አላቸው። በማሰብ ደረጃ ካየሽው ግራው ቅደም ተከተል ነው። ዛሬ እንዲያደርግ ነገ እንዲያደርጋለሁ መስበቅ። ይሄ ግን ትልቁን ምስል ነው፣ አንድ ጊዜ ነው የሚፈልገው እንጂ እንትን ነገር አይፈልግም ቀኙ። ሌላው በቁጥጥር ደረጃ ካየሽው ቀኝ አንጎል ግራ ክፍልን ይቆጣጠራል፣ ግራው ደግሞ ቀኝን ይቆጣጠራል። ሌላው ጊዜን በጊዜ አንጻር ካየነው ግራው ያለፈውን የወደፊቱን እቅድ ያወጣል። ይሄ ግን አሁኑ ነው። በትላንትና በነገ መካከል ያለ አሁን ነው የሚለው። ብዙ አይወድም፣ ስለ ነገ አታስቡ። ሌላው በግኝት ደረጃ ብናስበው ግኝት አለ አይደል? የሆነ ዲስከቨሪ ነገር ብናገኝ፣ ለምሳሌ ይሄ ሙዚቃ ሊጽፍ ይችላል ግራው። ይሄ ግን በስሜት ነው የሚገልጸው፣ ብዙ በተመስጦ ነው የሚገልጸው፣ ብዙ አደራጅቶ ምጽፎ አይደለም። አሁን ሁለቱን እንዴት እናገናኛቸው ነው? ይሄ ማለት ስምምነት ይባላል። ስምምነት ውስጥ ካልገባሽ ተአምር ማድረግም አትችይም። ለምሳሌ
እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ሰባቱ ሲስማሙ ሰው ሙት ማንሳት ይችላል፣ የሞተ ያስነሳል። ስለዚህ እግዚአብሔር ሁለት ወገን አድርጎ ሲፈጥርሽ ሰማይና ምድርን እንደማገናኘት ማለት ነው ላይሽ ላይ ያገናኘው። አሁን ትልቁ ዓለም ላይ የተፈጠረው ችግር ይሄ ብቻ ነው፣ ሁለቱ አልተዋህዱ። የሰው ራስ በኢትዮጵያ ሊቃውንት ሲገለጽ መክብበ ሕዋሳት ይባላል። ሕዋሳትን ሁሉ ከቦ የሚይዝ የሰው ልጅ ሲወለድ መጀመሪያ የሚወጣው ራሱ እኮ ነው። ይሄ ራስ የከበረ ቦታ ነው። ለምሳሌ የተለያዩ ቅዱሳት ስዕል ብትመለከች አንድ ትልቅ ብርሃን ከራስ በላይ አለ። ዘውድም የሚደፋው አክሊልም የሚደረገው ጭንቅላት ላይ ነው። ራስ ነው የሕይወት እስትንፋስ ከአምላክ የተቀበልንበት ቦታ ነው። ይህ በጣም የራስን ታላቅነት ይገልጻል። ሌላው ጭንቅላት ወይም ራስ በኢትዮጵያዊ እውቀት ሰባቱ መብራቶች የሚያበሩበት ተብሎ ይገለጻል። የሰው ልጅ ራስ ላይ የተቀመጡ ሰባት ነገሮች አሉ። ለምሳሌ ፊታችን ላይ ሁለት አይኖች አሉ፣ ሁለት ጆሮዎች አሉ፣ ሁለት የአፍንጫ ቀዳዳ አለን፣ አፍ አለን። ሲደመር ሰባት እና ሰባት ምሰሶ የተባሉት እነዚህ ናቸው። ሌላው አንድ ሕፃን ምድርን ሲቀላቀል አንድ አሻራ አሳይቶ ነው የሚወለደው እና አንድ ሕፃን ሲወለድ ሰባት ቀዳዳዎች ጭንቅላቱ ላይ አሉ። አንደኛው እዚህ ጋር የሚገኝ ነው፣ የዳይመንድ ቅርጽ አለው። ከኋላ ላይ ደግሞ ሶስት ማዕዘን ጂኦሜትሪ ነው። ሰው ሲወለድ ጂኦሜትሪ ነው። አራት እዚህ ጋር፣ ሶስት እዚህ ጋር። እነዚህ እንደ በር ናቸው። ይሄ ፊት ለፊት ያለው አራት ነው። እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ከበስተጀርባ ያሉት ሶስት ናቸው። ልብን፣ ቃልን፣ እስትንፋስን ይወክላል። ስለዚህ ሰው ራሱ ሰባት ነገር ነው። እነዚህ ለሕፃኑ ምን ያደርጉለታል? ረቂቁን ዓለም እንዲያ ያደርጉታል። አባባ ማማ የሚለው ነገር ከመጀመራቸው በፊት መላእክት ሊያዩ ይችላሉ፣ መንፈስ ሊያዩ ይችላሉ። ለምሳሌ ሕፃናት ተኝተው ይስቃሉ፣ ፊቱ ሲለዋወጥ ትመለከቻለሽ። ይሄ ማለት ረቂቁን ዲሜንሽን ያያል ማለት ነው። በኋላ አባዬ ማየ ወደ ስጋዊ ዓለም መለወጥ ይጀመራል። ብዙ ነገሮች ይመጣሉ። በኋላ ልክ በ18 ወር ሲሞላው አንድ ሕፃን ይዘጋል፣ ደጁ ይዘጋል። ሞር ግንኙነቱ ከአባት ከእናት ከሚያየው ከሚዳስሰው አይነት ነገር ጋር ይሆናል እና አንድ እናት ወይም አንድ አባት ልጁ ይሄ ፖርታል ይሄ ደጅ ከመዘጋቱ በፊት ማድረግ የሚችላቸው ነገሮች አሉ እና አስተዋይ ወላጅ ሞባይል አይሰጥም። በዛ እድሜው ላይ በጣም መጠንቀቅ የሚያስፈልግበት ሰዓት ነው። ሁለተኛ የሕይወትን እስትንፋስ የተቀበለ አካል ነው። ምሳሌ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል። እሳት አለን እንላለን አይደለ? ገላችን ይሞቃል፣ ይተኩሳል ወዘተርፈ። ውሃ አለን እንላለን፣ ፈሳሽ አለን፣ ደም አለን፣ ሽንት ምናምን ፈሳሾች ነገሮች አሉ። እንደ ነፋስ እንተነፍሳለን። እንደ መሬትነታችን አጥንት፣ ጅማት፣ ጠጉር፣ ጥፍር አለ። እንደ ነፍስ ደግሞ ልብ፣ ቃል፣ እስትንፋስ አለ። የሥነ ፍጥረት የጥበብ ትምህርት ላይ እግዚአብሔር እሳትን ከአንገት በላይ፣ አየርን ደረት ላይ፣ ውሃን ሆድ ዕቃ ላይ፣ መሬትን ከወገብ በታች ሞር ጠንከር እንዲልና እንዲመራ አድርጎ አስቀምጦታል። ግን የትም ሳትሄጂ እነዚህን የምታያቸው ፊት ላይ ነው። አይናችንን ስናይ ከእሳት ባህሪ ጋር ይገናኛል። ሞር አይናችን ከብርሃን ጋር ተዋህዶ ያያል። ውሃና መሬት ፈሳሽና ጠጣር ነው። ፈሳሽና ጠጣር አፋችን ይወስዳል። ቀጥሎ አየርን ብናይ ነፋስ ነው። አፍንጫችን ይተነፍሳል። አምስተኛ ባህሪ ነፍስ ደግሞ ረቂቅ አይኖች ደግሞ በውስጥ አሉት። ሌላ የሰው ልጅ ይቀመጣል፣ ይቆማል እና ሲቆም ወደ ሰማይ ያለው ክፍሉ ጭንቅላቱ ነው። ሁለት እግሩ ደግሞ መሬትን ይረግጣል። ስለዚህ ራስን ስናነሳ ሰማያዊ እንደሆነ እንረዳለን። ስለዚህ ሰው ከእንስሳው የሚለየው እንስሳትን ሲፈጥራቸው እግዚአብሔር አራት እግር ሰጥቷቸው ነው። ሀሳባቸው መብላት፣ መጠጣት፣ መውለድ ነው። ከዛ ውጭ ሊያስቡ አይችሉም። ተፈጥሯቸው መሬት ነው። ሰው ግን እንደዛ አይደለም እና ፈጣሪውም ይጠይቀዋል። ጭንቅላት የሰጠው ሁለት እግር የሰጠው ቀና እንድትል ያደረኩህ ገናንነቴን እንድታውቅና ሰማያዊ ርስት እንዳለ እንድታስብ ጨምሮ ነው ብሎ ሲጠይቅ መልስ የለንም። ሰው እጁ እግሩ ቢቆረጥ ይኖራል። ጭንቅላቱ ከተቆረጠ ግን መኖር አይችልም። ስለዚህ በአጠቃላይ ምንድነው የሰው መታወቂያው ጭንቅላቱ፣ ፊቱ ነው። ይህም የሚታወቀው ምንድነው? ሲመሽ እንተኛለን። ስጋችን ያንኮራፋል፣ ለጥ ብሏል። ነፍሳችን ግን ህልም ታልማለች፣ ረፍት የላትም። ልክ ጠዋት ሲነጋ ብድግ እንላለን። ምንድነው? ሲመሽ መተኛታችን በጨለመሽ ሞት ከዚህ ዓለም መለየታችንን ያመለክታል። አልጋ ላይ መጋደማችን መቀበራችንን ያመለክታል።
ህልም ማለማችን ወይም ስጋችን ሲያንኮራፋ ስጋ በመቃብር ውስጥ ቢተኛም ነፍስ ግን በሕያውነት መኖሯን ያመለክታል። ልክ ጠዋት ብርሃን ሲመጣ ብድግ ማለታችን ብርሃን አምላካችን ይመጣል እኛ ምን እንነሳለን ነው። አይምሮአችን ወይም ብሬናችን ከሰውነት ኃይል በአማካይ 20% ነው። ነገር ግን የሚንቀሳቀሰው በንጹህ ኤሌክትሪክ ሳይሆን በኬሚካል ውህዶች ጭምር ነው እና የሙቀት ብክነቱ ነው ትልቁ። እኔ አሁን ለሰው ምክር ልሰጥ የምችለው ሙቀት ቁጣ ነው። ሰው ሙቀት ንዴትሽና ቁጣሽን ከቀነሽ እውቀትሽ ይበዛል። ብስጩ ሰው ቁጠኛ ሰው ብዙ እውቀት ከጥበብ ይለያል። ሞስትሊ ቁጣ አትወድም። ጥበብ ቁጣና ንዴት ብስጭት ኝኝኝኝኝኝ እያለም ያለቃቅስ ሰው አትወድም። ሰዎች ከመኝታቸው ሲነሱ ቀናቸውን ማጨለም ይችላሉ፣ ቀናቸውን ማብራት ይችላሉ። ለምሳሌ ወይ ነጋ ደግሞ ምናምን ብለው ከጀመረ ቀኑ ሁሉ ሲል ነው የሚውለው። ጠዋት አይንሽ ነቃ እንደተጨፈኑ ብዙ ሺዎች ሞተው አድረዋል በዛን ቀን። አዳምና ሔዋንን ብትመለከቻቸው እግዚአብሔር ሁሉንም ሰጥቷቸዋል። አንድ እንጨት ነው የከለከላቸው እና የሰይጣን ክፋቱ የተሰጣቸውን ብዙ ነገር እንዳያዩ አድርጎ ያልተሰጣቸውን አንዱን እያሳየ አማራሪ እንዲሆኑ አደረገ ነው። እዚህ ሁልጊዜ ካልተሰጠን የተሰጠን መብዛቱን አይተን በማመስገን ብቻ ብርሃኑን መጨመር እንችላለን።